አማራውም ተገሏል ብለሃል፣ ትግራዩም ተገሏል ብለሃል፣ ኦሮሚያውም ተገሏል ብለሃል፣ ደቡብም ተገሏል ብለሃል። እንግዲህ በአንተ ንግግር ብሔር ብሔረሰቦች ተገሏልና ገዳዩ ማን ነው? መርጦ የሚገል ብሔር ባለበት ስትል ማን ነው የሚገለው? ኦሮሞም ከተገደለ፣ ትግራዩም ከተገደለ፣ ስልጤውም ከተገደለ፣ ጌዲዮም ከተገደለ ማን ነው የሚገለው? ለዚህ እነዚህ ለሚገላቸው መዝፈን ያለባቸው አርቲስቶች በሙሉ ከሆኑ አርቲስቶች በሙሉ ናቸው እንጂ ተነጥለው አንደኛው ጥያቄ ሲጠይቅ አንደኛው የምታሸማቀው ከሆነ ሌላኛው ሲጠይቅ ኮንሰርት ሳያዘጋጅ ሄደ የምትታደም ከሆነ ያውም እየሞት ደብል ስታንዳርድ አይሆንም። ጥሩ ጥያቄ ነው ቴዲ። እኔ ባይዘው ሁሉንም እኔ አስጌንና ሰው ለምን እንዳደረገ ያው አስጌ ጥያቄው ትንሽ በጣም በቃ ራስን ያዋረደ ማለት ለዚህ ለስርዓቱ ሰው እንደሚጠላው ይታወቃል፣ ስርዓቱን ማለት ነው። እና በጣም ማጎብደድ የታየበት ስለሆነ ህዝቡ ያንን ፒክ አደረገ እንጂ በእርግጠኝነት እኔ ከአስጌም ከካሙዙም በላይ እነ ሰራዊት ፍቅሬም ሁሉም እዚያ ያሉት ነውረኞች ናቸው፣ በህዝብ ደም የሚጨማለቁ ናቸው። ሁሉ ጊዜ የራሳቸው ምቾት የሚፈልጉ አሁን ወደ ምን መጣለኝ መሰለ እዛ ጋር ቆይ እዛ ጋር ካሉ አርቲስቶች ካሙዙን ብቻ ነጥለ ወይም ደግሞ የተወሰነውን ብቻ ነጥለ ሙዚቃው አታክ የምታደርጋቸው ከሆነ ትክክል አይደለም። ጥልቅ የሆነ ብሔርተኝነትና ዘረኝነት ውስጥ ያለው አንተ ነህ ማለት ነው። ቢኮዝ ተመሳሳይ ነው። ለምን መሰለክ አይደለም ለምን ነው እንደሱ አይደለም። እኔ አሁን ወንድሜ እንዳልክም እንዳለው በዘራቸው ነው ምናምን ይለው አይደለም። እንደውም የወላይታ ዘፈን የወላይታ ሰው የደቡብ ሰው በጣም ይወደድ ነው በኢትዮጵያ ሙዚቃ ውስጥ። እኔ እንደዚህ ዘር ሁሉን ነገር አሁን እንዳልክ ሲያወራ ጥላቻውን ታይበታል። እነሱ ካልበሉ አልበላም የሚሉ አይደለም። እነዛ ያለ የሚጠቁመው ለማን ማህበረሰብ እንደሆነ እኮ ባንተ ታውቀዋለህ። ቴዲ ይገባል ማለት ነው። ማንን ስለማን እያወራ እንደሆነ ስለማን ብሔረሰብ ይታወቃል። ይሄ ከውስጥ ከተማረው ከጥላቻው ነው የሚወጣበት። እሱ ስለሚጠላ እኛ ስንቃወም ግን እነዚህን ሰዎች ስንቃወም በጥላቻ ነው የሚያየው። ወንድማችን እንዳልክ እያልኩ ነው። በግልጽ ላውራ። ቆይ ልጨርስ እንጂ ፖይንቴን ልጨርስ። እኔ በሁለት ደቂቃ ለጠቃል ካሙዙና አስጌ እኔ ሙዚቃቸውን በጣም ነው የምወደው። ካሙዙ ብዙ አንዳንድ ሰዎች ካሙዙ ምናምን ያናንቁታል። በጣም ነው የምወደው። በተለይ ይሄ የክለብ ሙዚቃ የሚያነቃቃ ሙዚቃ የዳንስ በጣም ነው የሚሰራው ልጅ ጎበዝ ነው። እኔ ደስ ይለኛል። ብዙ የሰራቸው ሙዚቃዎችን ይመቸኛል። ሙዚቃ ደግሞ ቋንቋ የለውም ብሔር የለውም እና እነዚህ ሰዎች ኢትዮጵያ ውስጥ በጣም ይወደዱ ናቸው እውነት ለመናገር። አሁን ግን ለምን ተጠሉ ወይንም ለምን በዚህ አልተጠሉም ወይስ ለምን ተወቀሱ ካልከኝ ይሄ ስርዓት ብዙ ጭቆና ያመጣ ብዙ በደሎችን የፈጸመ ስርዓት እየፈጸመም ያለ ስርዓት ሀገራችን ላይ ብዙ ምስቅልቅል ያመጣ ስርዓት ስለሆነ ለዚህ ስርዓት ፕሬዝ ማድረግ በአደባባይ እንደሆነ ምንም ቃላት የለኝም እርሶን የሰጠን እግዚአብሔር ይመስገን የሚል አስጌ በዛ በማሽቃበጥ ልክ በዛ ሲያሽቃበጥ ህዝቡ ይቆጣል። አንድ ጌዶ ማን ነው ደግሞ ማን ነው ካሙዙ ደግሞ ኦኬ ችግር የለውም ዞሮ ይመጣል። ለሁላችሁም ተመጣጣኙን ደቂቃ ሰጣችኋለሁ። የተለየ ሀሳብ ነው ማስተናገድ የምፈልገው። እኔ እንደ ኤኮ ቻምበር አንድ አይነት ጩኸት ብቻ ማስተናገድ አልወድም። እንደምታውቁት ጥሪ አድርጌያለሁ። አርቲስቶች ተሰብስበው ከጠቅላይ ሚኒስትሩ ጋር ቆይታ አድርገው ነበረ። ከዚህ መሃል ተለይተው የተተቹ አርቲስቶች አሉ። አንዳንዶቻችሁ ከመንግስት ተጽፎ የተሰጣቸውን ጥያቄ ነው ያቀረቡት በሚል ተችታችኋል። ዘፈን ያወጣችሁም አላችሁ። ተመሳሳዩን ያደረጉትን ደግሞ አልተቻችሁም፣ ዝም ብላችኋል በሚል ትወቀሳላችሁና እኔ ባደረኩት ማጣራት ራሳቸው አርቲስቶቹ የነገሩኝን ወደ እናንተ አምጥቻለሁ። እናንተ እንዴት አያችሁት ነው እያልኩ ያለሁት። እዚህ ላይ ምናልባት ሁለት ሰው ልጨምር እችላለሁ። ካሌላችሁም ችግር የለም። ብዙ ሰዎች ልካችሁልኛል፣ ግን የማደጋፊ እንደሆናችሁ ስላላወቁኝ ወይም ደግሞ ወይ ከአርቲስቶች ወገን ወይ ከመንግስት ወገን ሁሉ መለየት ስላልቻልኩኝ ነው። በኮሜንት ጻፉልኝና ፒክ አደርጋችኋለሁ። ቴዲ ሶሎ አጠጡ ሪኩዌስት ላይ ካለ አስገባው። ሶሎ ውሃ ጠጡ። አዎ አካውንቱ ካለ ሪኩዌስት ላይ አስገባው። ካልሆነ እኔ ልቀጥል። ሶሎ ውሃ ሶሎሞን ዛቡ አለ። ሶሎ ውሃ ጠጡ የሚል አይታየኝም። አንድ ቁጥር ጻፍልኝ ካለ። ኦኬ ይሄን ከጨረስን በኋላ ወደ ኢራን እና እስራኤል ስለምንመጣ በዛ ላይ በዓለም አቀፍ ጉዳይ ላይ ታዘባችሁትን እናወራለን። ትንሽ እዚህ ጋር ቆይታ አድርግ ማህበራዊ ጉዳይ። እሺ ሶራና አማራ ስትሮንግ ያወሩና ከዛ ወደ እንዳልክ ሄዳለሁ። እሺ ኖ ቀድመ የገባው እንዳልክ እያወራ እያለ ከሆነ
ሶራ ታወራና እንዳልክ ታወራለህ። ከእንዳልክ በኋላ አማራ ስትሮንግ ታወራለህ። በተቻለ መጠን ኃላፊነት እንደሚሰማን ሆነን ነው ማውራት ያለብን። ኮሜንት ላይ የፈለጋችሁትን የመጻፍ መብታችሁ የተጠበቀ ነው። ከአምስት በላይ ግን እሳደባለሁ ካልክ ትቦለካለህ። ከአምስት በላይ የሚሳደቡ ሰዎች መመርመር አለባቸው የሚል ጽኑ እምነት ስላለ ማለት ነው። አንድ መደበኛ የሰው ልጅ አንድ ጤነኛ ሰው ከአምስት በላይ አይሳደብም የሚል እምነት አለኝ። ከአምስት ጊዜ በላይ ግን ሰው የምትሳደብ ከሆነ አንተ ሳትሆን በተደጋጋሚ እንደምናገረው የአባትህ ስፐርም መመርመር አለበት የሚል እምነት አለኝ። ስለዚህ እያየገባበት ሶራ ወደ አንተ ልምጣ። እሺ ምን ታዘብክ? እሺ ቴዲ አመሰግናለሁ። ያው ኖርማሊ የኢትዮጵያ ፖለቲካ ተመሳሳይ ሳይክል ውስጥ ስላለ ነው እኮ ችግሩና አሁን ድሮም ደርግ ጊዜም ቢሆን ሰዎች መንግስት ለዘመቻ ምናምን ሲፈልጋቸው ዘፋኞች ይዘፍናሉ በግድም ማለት ነው። በኢህአዴግም ጊዜ ልክ እንደዛው ይደረጋል። እንደውም የሆነ አርቲስት ነበረ ሸዋፈራው ደሳለኝ ምናምን በኢህአዴግ ጊዜ በጣም አሽቋለጥክ ምናምን ተብሎ ልክ እንደዚህ ልክ የለውጡ ጊዜ ላይ ምናምን ነገር በሆነ ስብሰባ ላይ በጣም ሲወቀጥ አይቻልካለሁ። እንዲሁም ሰራዊት ፍቅሬ ራሱ ከመለስ ዜናዊ ጋር ቁጭ ብለህ እድል አልሰጠህንም ሁሉ ተብሎ ሲወቀስ ሰምቻለሁ። አሁን የኛውም ኖርማሊ ጥያቄ ቀድሞ ነው የተዘጋጀው ምናምን ኖርማሊ እነዚህ ዘፋኞችም ሐኪሞችም የሚዲያ ሰዎችም ሲቀርቡ ማህበራት አላቸው እኮ። ለምሳሌ ካሙዚ ወከለው የአቀናባሪዎች ማህበር ሊሆን ይችላል። ያኛው እንትና ሚካኤል ደግሞ የወከላቸው ደግሞ የአርቲስቶች የቲያትር ሰራተኞች ማህበሮች አሉ። በእነሱ ስር ያሉትን ሰዎች አወያይተው ጥያቄዎቻቸውን ይዘው መጥተው ተጨምቀው ለጠቅላይ ሚኒስትሩ ቀርቧል ጥያቄው። ሰዎች መገኘት አለመገኘት መብታቸው ነው ኖርማሊ። ግን ማህበራቸው ግን ጥያቄውን ያቀርባል። ለምሳሌ ያለባቸውን የታክስ ችግር ሊሆን ይችላል። የሌላ ለምሳሌ የሙዚቃ መሳሪያ ከታክስ ነፃ ሆኖ እንዲገባ ሊጠይቁ ይችላሉ። የተለያዩ ጥያቄዎች ሊኖራቸው ይችላሉ። ማህበሮቻቸውን ወክለው አንዳንድ ኢንዲቪዥዋሎች ሊናገሩ ይችላሉ። አንዳንድ ጥያቄ አሁን ለምሳሌ አዲስ ታይምስ ሲናገር ሰምቻለሁ። አስኪ ፈጣሪ አመሰግናለሁ። እነዚህ ሰዎች አርቲስቶች ናቸው። ጥያቄ ካላቸው ፌር መሆን ስላለብኝ ነው። ጥያቄያቸውን ለባህልና ቱሪዝም ለምን አላሳወቁ? ባህልና ቱሪዝም ይመለከቷል። ለምን ከነሱ ጋር ስብሰባ አላደረጉም የሚሉ ወገኖች ሊኖሩ ይችላሉና ቀጥታ ለምን ከጠቅላይ ሚኒስትሩ ጋር ተገናኙ? ዛት አንድ ጥያቄ ሊሆን ይችላል። ለምሳሌ አሁን ጠቅላይ ሚኒስትሩ እነዚህን ሐኪሞቹንም አስተማሪዎቹንም በየራሳቸው በሚኒስቴር መስሪያ ቤቶች ደረጃ ተወያዩ ብሎ ማስቀመጥ ይችል ነበር። ምንም እኮ ችግር የለውም። ቀላል ነገር እኮ። ከዛ በኋላ የሚኒስቴር መስሪያ ቤቶቹ የራሳቸውን ግብአት ወስደው ለጠቅላይ ሚኒስትሩ አቅርበው ጠቅላይ ሚኒስትሩ የሆነ ሰዓት ላይ መልስ ሊሰጥ ይችላል ጨምቆ። ግን ጀስት የበለጠ ደግሞ የጥያቄያቸው ተቀባይነትና ላይ አሁን ለምሳሌ ሰዎች ለጠቅላይ ሚኒስትሩ ጥያቄ ሲያቀርቡ የሚሰማው ስሜት የሆነ ማለት ጥያቄ ቶሎ ይሰማልኛል የሚለው አይነት ፊሊንግ እንዲኖር ያንን መድረክ ማመቻቸት ራሱ ትልቅ እድል ነው። ባይዛው እኔ እንደዛ ነው የማስበው። አሁን የሆነ ሰዎች የመንግስት ደጋፊ ነን። መንግስት ለነዚህ አርቲስቶች ለኔ በነገሩኝ የራሳችን ጥያቄ ነው፣ ራሳችን ጨምቀን ተስማምተን አጽድቀን የተከፋፈልናቸውን ጥያቄዎች ናቸው የጠየቅነው ብለውኛል አርቲስቶቹ። ህዝባችን ደግሞ ኖ ጥያቄ ሲያነብ ለምሳሌ ካሙዙ ከጀርባው ካሙዙ ካሳ ይላል። ይሄ ማለት መንግስት ራሱ ጽፎ የሰጠው ጥያቄ ነው ይላሉና ምን ትላለህ በዚህ ጉዳይ ላይ? ይሄንን ገለልተኛ ካለው ወይም ለምሳሌ ዘፋኞች ወይም አቀራባሪዎች የኛ ጥያቄ አልተጠየቀም እኛ አልሰጠነውም ብለው መናገር ይችላሉ ብዬ አምናለሁ እንጂ አሁን እርግጠኛ ሆነ እንደዚህ ተሰጥቶት ነው ምናምን ብሎ መደምደም በጣም ከባድ። እዛ ውስጥ እኮ ብዙ ሰዎች አሉ ገለልተኛ ናቸው ብለን የምናስባቸው አርቲስቶችም እኮ አሉ። እነዛ ሰዎች እኮ የመናገር መብት እኮ አላቸው አይደል? ሊናገሩ ይችላሉ። ሁለተኛ የፈጠራ ባለሙያዎች ነን፣ መብታችን ይከበር። አንዳንድ ለሙዚቃ መሳሪያ፣ ለድራማ፣ ለተለያዩ ለቀረጻ የምንጠቀማቸው ቁሳቁሶች ከቀረጥ ነፃ ይግቡልን፣ መብታችን ይከበር፣ ማህበር ይኑረን ማለት ይሄ እኮ ምን እንዴት መንግስት ጽፎ ሊሰጣቸው ይገባል? ይሄ ሲናገሩት የኖሩት ጉዳይ እንዴ በኢህአዴግ ጊዜ አልሰማችሁም? ይሄ እኮ በቃ ዲሞክራሲያዊ መብታቸው ነው። ማንኛውም ቴዲ ምን ነው እሱ ላይ ብቻ ተቆርቀ የመንግስት ልማት እያሉ መንግስትን ፕሬዝ እያደረጉ መንግስት ተቀባይነት እንዲኖረው እኮ የካድሬ ስራ ሲሰሩ አልነበር እንዴ? ነው አሁን እኮ ችግሩ ምን መሰለህ ቴዲ፣ አሁን ለምሳሌ ልማትም አዲስ ታይምስ ላያመሰግን ይችላል ወይም ላይመቸው ይችላል። ያ ሰው ደግሞ ሊመቸው ይችላል። ፐርሰናል ኦፒኒየን እኮ ነው።
እኔ የምፈልገውን ነገር እኮ ማድረግ እኮ እችላለሁ እኮ። አይ መንግስት በቃ ትክክለኛ ነገር ነው። ለምሳሌ ኮሪደር ልማቱ በክፍለ ሀገሮች በተደረገው የሪዞርት ስራዎች በጣም ደስተኛ ነኝ ብዬ መንግስት ላሞግስ እችላለሁ። አዲስ ታይምስ ደግሞ ነው በቃ ይሄ ደግሞ ትክክለኛ ነገር አይደለም፣ ይሄ ልማት ምንም ትርጉም የለውም ለኔ ሊል ይችላል። እንኳን እሱ ትርጉም የለኝ በቃ ኢትዮጵያ እኔ ህልውና ትግል ነኝ ወደብ አያስፈልገኝ የሚል የለ እንዴ? ሰው መብቱ እኮ ነው በቃ ራስ ዩሮፕኒያን። ግን እንደዛ ለምን አሉ ሰዎች? ግን ማለት ከባድ ነው። አሁን ይሄ ነው ችግሩ። በቃ አንተ እንደኔ አስብ፣ በቃ አንተ ትክክል አይደለም፣ እኔ በሚሄደው መንገድ ብቻ ሄድልኝ። እንዴት ሊሆን ይችላል እንደዚህ? ዓለምስ እንደዚህ ይሄዳል እንዴ? ሰዎች አሁን ሰው ኢራንንና እስራኤልን ይደግፋል። ጋዛን የሚደግፍ ሰው አለ፣ የማይደግፍ ሰው እኮ አለ አይደል? ያ የሰዎች እኮ ኦፒኒየን ነው። በቃ ሰዎች የራሳቸው እይታና አካሄድ አላቸው። የሰዎችን መብት እኮ ማክበር ወሳኝ ነገር እኮ። አለመገኘት አለመጠየቅ መብት ነው። ተጠይቁ ተገኝቶ ደግሞ መጠየቅም ጥሩ ነው። እንደገና ደግሞ እርሶ እግዚአብሔር ነውት ማለትም እኮ መብቱ ነው እኮ ያ ሰው። ግን ለምን እንደዚህ ያልክ አይባልም እኮ። በቃ ያለበት ነገር የራሱ አመለካከት ሊኖረው ይችላል። ይሄ አሁን ለምሳሌ አዲስ ታይምስ እኮ የሰለጠነ ዓለም ነው የሚኖረው አሜሪካ ውስጥ። ማንም ሰው የፈለገውን ነገር ተነስቶ ዶናልድ ትራምፕን ይሳደብ የለ ያሞግስ የለ። ልክ እንደዛ እኮ ለምንድን ነው ኢትዮጵያ ውስጥ ሲሆን ግን እርግማን የሚሆነው ይሄ ነገር ማለት ነው? ሰዎች በቃ የራሳቸውን ኦፒኒየን ያቀርቡ። ሁሉም እኮ ለምሳሌ የጤና ሰዎች አሁን ብሏል፣ ፓርላማ ጥያቄ ተሰጥቷቸው ነው የሚቀርቡት ምናምን ነገር አለ። ዶክተር ደሳለኝ ጥያቄው ተሰጥቶት ነው የሚናገረው። ኦፍኮርስ ጥያቄው ቀድሞ ለጠቅላይ ሚኒስትሩ ገቢ ይደረጋል እንጂ ቀድሞ ጥያቄ አይሰጥም። እንዴት አይነት አካሄድ ነው? አንዳንዴ እኮ ነገሮችንም እኮ ሚዛናዊ መሆን ጥሩ ነው እኮ። የምትቃወምበት ነገር አለ፣ መቃወም መብቱ ነው። አሁን አዲስ ታይም ለምን አርቲስቶቹን ተቃወመ አይደለም፣ መብቱ ነው። ግን ማክበር አለበት፣ የእነሱን ሰዎች መብትም ማክበር አለበት። ጀስት በቃ ትክክለኛ ነገር ነው። ሰዎች ደስ ያሉትን ነገር በጣም ሊያደንቅ ይችላል፣ እስከ ጥግ ድረስ ሄዶ ሰው ሂትለርንም እኮ ማድረቅ ይችላል። ለምን አደነክ ግን አትልም እንዴ? ምን ማለት ነው ይሄ? በቃ ይሄ እኮ ሲቪላይዝድ ዓለም ነው። በቃ ይሄ በጣም እንትን ያለ ነገር እኮ አይደለም። መንግስት እዛ ጋር ለምሳሌ ሙሉ ስብሰባውን እኔ ሙሉን አላየውም። ነገር ግን የአብዛኞቹን ኩርፊያም ደግሞ ቆራርጦ የሚያሰሙትን ቅድም ሳስደምጣቸው ነበር ኢቲቪ ያስተላለፈውን። ለምሳሌ አሁን አገሪቷ ያለችበት ሁኔታ አለ፣ ጦርነት ውስጥ ነው ያለ ነው። የተቸገሩ ሰዎች አሉ። ምናልባት ከታዳሚዎቹ መካከል አርቲስት ሆኖ ጦርነት የለም ያለ አለ። ጦርነት የለም ወይም ደግሞ ሰላም ነን ሁሉም ነገር አልጋ ባልጋ ነው ካለ ቢኮዝ አርቲስት ስትሆን የእናት አባትን ልጅ መሆን ይቀርና የህዝብ ልጅ ነው የምትሆነው አይደለም? የህዝብ ልጅ ደግሞ ስትሆን ህዝቡ ካንተ የሚጠብቀው ነገር አለና ምናልባት እንደዚህ አይነት ጥያቄዎችን እንደዚህ ምንም ችግር የለም ዝም ብሎ ይሄ ጩኸት ነው ስም ማጥፋት ነው ምናምን ብሎ ፕሮፓጋንዳ ይሰራ አለ ወይ? በአርቲስት ስም ተመሳስሎ የገባ ካድሬ አለ ወይ? በግል አልሰማሁም። ኖርማሊ እኔ አሁን ለምሳሌ ብልጽግና ደጋፊ ነኝ ልል ይችላሉ። ግን ብልጽግና የማይመቸኝ ፓርቶች እኮ አሉ። በቃ የማይመቸኝ ነገሮች ማለት ነው። ለምሳሌ በቃ በሚሰራቸው ስራዎች ደስተኛ ያልሆንኩባቸው ነገሮች አሉ። ደስተኛ ደግሞ ሆኜ የምደግፍባቸው ፓርቶች አሉ። በቃ እኔ አሁን ለምሳሌ የፋኖ ትግል አይመቸኝም እላለሁ። የፋኖ ትግል በቃ የትጥቅ ትግል ስለማይመቸኝ ፋኖም ህወሓትም ኦላም አይመቸኝም። በቃ በትጥቅ ትግል ይሄ መብቴ ነው። መንግስትን የምደግፈው በትጥቅ ትግል ስለማላምንና መንግስት በሰላማዊ መንገድ እንዲወርድ ስለምፈልግ ዛሲት። አሁን ይሄንን መብት ግን መብት አይደለም አንተ የመንግስት አሽቋላጭ ልትለኝ መብቱ ነው ማለትም ግን ይሄ በቃ መንግስት የምደግፈው መንግስት በሰላማዊ ትግል እንጂ ወደ እንዳልክ እንሂድ። እሺ ወደ እንዳልክ እንሂድ። እሺ እንዳልክ አንተስ ምን ትላለህ? ቅድም ብዙ ስላወራው ኦልሬዲ ፖይንታችን የአርቲስቶቹም ሌሎች እኔም ገብቻለሁ ፕራይም ሚኒስተር ኦፊስ ከጠቅላይ ሚኒስትሩ ጋር ትላንት ወዲያ የሶሻል ሚዲያ እና ጋዜጠኞች የኮሚኒኬሽን ባለሙያዎች ጋር ውይይት ነበርኩ እና ስለነበርኩበትም ጭምር ሀሳቡን ጠቅላላ አድርጌ ላንሳ። ምንድነው የዚህ ሀገር ነቀርሳ እንደ ሀገር መስተካከል አለበት ብዬ የማስበው